እዚህ ቤት 2016 ለአምልኮ ሙሉ ወንጌል ነው ማመልከው ሙሉ ወንጌል ቸርች ነው አባልነቴ ግን መጣው እዚህ ለማምለክ በመጣውበት ነብዩ የሆነ ነገር ተናገረ የሆነ የቆየ ነገር አለ አሁን ተለቋል አለ ብሎ ማስታወሻ ይዤ ነበር በማስታወሻ ላይ ልፈርም ብሎ ፈረመልኝ አሁን ይሆናል ብዬ ፈረምክልኝ ግን ማስታወሻውን ይዤ ልመጣ ነበር ቸኮልኩና ዛሬ ለማን ልፈርም እጄ እንደዚህ አድርጋ ልፈርም ጠላት እየቀና የሚያስወርስ የእግዚአብሔር ኪዳን ይቀመጣል አንተ እዚህ አለ አውሮፓ ላይ አውስትራሊያ ላይ ኤዥያ ላይ እንግሊዝ ላይ ፈረንሳይ ላይ ልፈርም አንተ እንዴት ፈርም ማለት ብቻ እንዳትረ ብትለኝም የፈለከውን በል እኔ ግን ልናገር ዮሴፍ ገና ሳይወጣ ቤተ መንግስትም እዛ ጋር ሳይገባ ገና በአባቱ ቤት እያለ እግዚአብሔር ቃል ኪዳን ገብቶ አስገብቶ እንዲወርስ እግዚአብሔር ዮሴፍ ጋር ከነበረ በኔ እግዚአብሔር ደግሞ በልጅነት ዘመን ብዙ ታምራትን አድርጎ ከሆነ ላንተ ልፈርም ነው አንተ እዚህ ያለ አውስትራሊያ ላይ ተፈጸመ እንግሊዝ ላይ ተፈጸመ ፈረንሳይ ላይ ተፈጸመ ዩኤስኤ ላይ ተፈጸመ አሜሪካ ላይ ተፈረመ ካናዳ ላይ ተፈረመ ኬንያ ላይ ተፈረመ ኤዥያ ላይ ተፈረመ ሰባቱ አህጉራት ላይ ተፈረመ አንደማይካለ ጽና ወሰድኩ በለዚ ድገመና ጽና ወሰድኩ ብሎ ይሄው ፍርማይ ማይተመን ዛሬ አርጋለሁ አጽናው ከዛ ወረቀት ላይ ፈረምኩት እኔ ማስታወሻ ላይ እኔ ደቡብ ነው 19 ዓመት አረካና ሶዶ ነው የሰራው የኖርኩ ስለዚህ ማስታወሻ ይዞቴል መምጣ እዛ ነው የለመድኩ እዚህ እንኳን ትንሽ ለመጻፍ ይከብዳል እግዚአብሔር ይመስገን ስለዚህ በዛ ማስታወሻ ላይ በመሃሉ ላይ ፈረምክልኝ ከዛ አሜን ብዬ እጄ ወደ ቤት ገባ አሁን ተጥሎ በቃ በኮሮና ምክንያት የተጣለ ፋይል አፕላይ ተደረገ ቆይቷል 2017 ሰኔ ላይ ነው መሰለኝ ሜሴጅ እኮ ገባልኝ ያንቺ ፋይል ተንቀሳቅሷል ብሎ ደወለልኝ ልጄ ነው እዛ ያለው የት ያለው አሜሪካ ነው ያለው አሁን እዚህ እኔ የፈረምኩት ጉዳይ ያመርከው ነው እንዴ አዎ 5 ዓመት ያላል ቁጭ ያለ የተዘጋ ያ አንተ እዚህ አለ ያንተ ጉዳይ የልጅ ጉዳይ የእህት ጉዳይ የአባት ጉዳይ የወንድም ጉዳይ የጓደኛ ጉዳይ እኔ ልፈርም አሁን ሰው አይፈልግም እስኪ የሚፈልግ አፍ እንደዚያ ታድርጋ አዎ በላ ባካ አንድ ጊዜ አዎ በለሲ ልፈርም በጌታ በኢየሱስም በጎልጎታ